አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ከኛ ጋር የመዳም ከሞች እንግዲህ ቁጥር 2 ታሪካችን እናውጋ ተመልሰን ነበር። ወደ ታሪካችን ባክግራውንድ ጉራት ነው የሚባል ቀበሌ ጉራት የሚባል ቀበሌ እንቅልፍ አያልቅልሽ ነበር። ከዛ ተነሲሉ አውቄ ሳልተኛ በዚህ ብርድልብሱን ለብሰን ከዛ ልጆቹ ሞተው ሲጠሩ አልሄድም ዛሬ ነው። ከዛ እነሱ የሚቀሩ ደግሞ ይሸለማሉ። ሁለት ሰዓት ተነስተን ቁርአን እንሄዳለን። ከሁለት ሰዓት ሳይሆን ከአንድ ሰዓት ተነስተን ቁርአን እንሄዳለን። ከሁለት ሰዓት በኋላ እንመለሳለን። ከዛ ከሁለት ሰዓት በኋላ ትምህርት አይችላል ሰፈር አካባቢ ከዛ በኋላ ትምህርት ቤት ገባሁ። ከትምህርት ቤት እዛ ደግሞ ኳስ ቤት ከዛ ደብተሩን እየጠሩ ወደ ኳስ ቤት ከዛ አይማርም ተብሎ ደብተሩ የተረጓጠ ከዛ ትምህርት ቤት ደብተሩን ጥዬው ከዛ ወጣ ነበር። ደብተሩን ደግሞ ሌባ ይወስድልኛል። ደብተሩን ሌባ ይወስድልኛል። ከዛ እያለቀስኩ ወደ ሰፈር እሄዳለሁ። ከዛ እቤት ለምን የት ሄደህ ነበር? ደብተሬን ሌባ ወሰደብኝ። ምን አድርገህ? ኳስ የተጫወትኩ ሁሉ ሀቁን ነገር ደብተሩን ፈልገህ አምጣ ይሉኝ። ድጋሚ ይገዛልኝ። ከዛ አሁንም ይገዛልኝና ከዛ በኋላ አሁንም ጥሩ ነው። መጨረሻ አካባቢ ግራ ሲገባቸው መከታተል ጀመረ። አንድ ጊዜ እንደዚህ ቅዬ ኳስ ልጫወት ሜዳ ሄድ ልክ ሜዳ በሄድኩበት ሌላ ሰው ደብተሩን ወሰደውና ቤት ወሰደ። ስመጣ ደብተሩ ወንዝ ደብተሩ ወደ ቤት ተመልሼ ሲሄድ ደብተሩ ሲሉ ውሃ ወሰደው። በጎርፍ አጋጣሚ ወድቄ ጭቃ በጭ ከሆነ ቤት ደብተሩ ሲሉ በውሃ ገብቶ ውሃ ወሰደብኛል። ከዛ እዛ ቀን ጠርጉኝ መጨረሻ አካባቢ ከዛን ቀን በኋላ ተመለስ። ከዛ እየተማርኩ ከወሮ ትምህርት ቤት ወደ ቢዳራ ትምህርት ቤት ይባላል። እዛ ወረድኩ። ቢዳራ ትምህርት ቤት ወረድኩ። ከዛ እየተማርኩ ከዛ ደግሞ እዛ መጫወት ነው። ኳስ የተጫወትኩ ነው። አብዛኛው ኳስ ግሪን ስነጣጣት ነው ኳስ ሲጫወት። ከዛ በግም እንትን ነበር ዶሮ የመጀመሪያ አንድ ዶሮ ነበረች። እሷ ዶሮዋ ሞተችብኝ። ለምን ሞተችብኝ? በጉድጓድ ገብቼ ዶሮ እዛ መጨረሻ አካባቢ እየተማርኩ ከዛ ወደ ቆቶ ትምህርት በባዶ እግር ነው የምንሄደው። በጣም ይርቃል። ከቡታጀራ በላይ በኩል በጣም ይርቃል። እያለ ቆቶ ትምህርት ቤት ወደ ሃይስኩል ቡታጀራ እየተማር ከቡታጀራ ነቅቾ ትምህርት ቤት ይባላል። ቡታጀራ ነቅቾ ትምህርት ቤት እየተማር ከዛ ትቼው ወደ አዲስ አበባ ከመጣሁ በኋላ ከዛው ምንም ስራው መለሳከም መሸከም ደግሞ መሸከም እየተሸከምኩ ከዛ አንድ ቀን ሌባ ወሰደ እቃውን ከወሰደብኝ በኋላ ግራ ገብቶኝ ከዛ መጥቼ እቃው ሌባ ወሰደብኝ። በቃ ትከፍላለህ። ከዛ ብር የለኝም ከዛ በኋላ ለቃቅሞ ተበዳድሮ ሰው ደግሞ እርዳታ ረዶኝ እሱን ሰጠንና ሰበሰበ። እየቆየ ከዛ ቦንጎ ገዛ።
ኮንጎ ገዝቼ በሱ መኖር ከዛ አሁንም አንድ ጊዜ እንደዚህ ድጋሚ እቃ ወሰደብኝ ሌባ ላግዝ ብሎ ወሰደብኝ። እሱንም ደግሞ ድጋሚ እሱ ደግሞ ለሱም እንደዚህ ሰው በእንትን ለምነው ሰው ከዛ አምጥቶ ሰጠኝና ከዛ በኋላ ሰው መውሰድ መጠንቀቅ ጀመር። ከዛ እያልኩ ከዛ የሆነ ጊዜ አንድ ትንሽ ታች ገዛሁ። ከዛ የሆነ ታች ገዝቼ እሱን አስደውለኝ ብሎ ሌባ እሱን ይዞብኝ ሄደ። አስደውለኝ አለኝ። ከዛ ይዞብኝ ከዛ ይመጣል ብዬ እስከ ማታ እስከ 3 ሰዓት ጠብቀዋለሁ መርካቶ። ከ3 ሰዓት በኋላ ብጠብቅ 5 ሰዓት ነው። ከዛ 5 ሰዓት ወዴት ልሄድ ነው? ከዛ እዛው ደግሞ ግራ ገብቶኝ እያለቀሱ መጨረሻ ልክ ቤት ስደርስ ሌላ ነገር አለ። ከዛ ያን እየሰራው ከዛ መጨረሻ አካባቢ ከዛ እየጨረስን ከዛ እሱን እያደረግን መጨረሻ አካባቢ አሁን እንደምንም ተጠርጥሬ አንድ ኤርጎንዶ ስልክ አንድ ጥቁር ያለ አይ ሁለት ጥቁር ያለ ያዘ ጥቁር ያለው ወይስ በቃ ሁለቱ ጥቁር ያለ ከዛ በኋላ እየኖረ ከዛ እሱንም ደግሞ ማውቀው ልጅ ነው ማውቀው ነው እንትን ወደ እናንተ ቀቤና ሳይ ስልክ አንድ ስልክ የሚገርም ስልክ ነው አይፎን ነው። ከዛ እሱንም ተበዳድሬ ነው እንዴ ገዝቼ ማድረግ አወል ስልክ ነዘውልኝ ስልክ ይዞ ዳሻ ከዛ ከሄደ በኋላ ከዛ ስልክ ወሰደብኝ። ማን እንደዚህ ማን የምታውቀው ለረዲ እንደዚህ ስልክ ወሰደብኝ። ያ ልጅ የምታውቀው ማን ስታለው ስልክ ለሱ ሰጣለሁ እንደ ምናምን ከዛ ደግሞ ድጋሚ ተናድኩ በጣም መጨረሻ በቃ ምንም ላይ አልፈልኝ ልክ ከአሁን በኋላ ሰው እሱን እየሰራ መጨረሻ ያን መጨረሻ እንትናል። ከዛ በኋላ ደግሞ ለስልክ ለመግዛት ቆየውና መጨረሻች ስልክ ገዛ። ያቺ ስልክ አንድ ጥቁር ስልክ ነበረች። ከዛ እሷን ልሽቴ እቺን ገዛ። ከዛ እቺን ከገዛው በኋላ እስካሁን እንግዲህ አልወሰዳትም ሌባ አልጀመረ። አሁን አይወዛትም ሁሉም ቀይርበታል። ስለዚህ ቀይራለን ብለን እናስባለን። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። አዲስ ጀማሪና አበረታቱ የምትላቸው ነገር ካለ አበረታቱ። በኋላ ሰው ለመሆን ሰው ልጅ ብሎ ችግር የለም። ለጌም ከነገ እናገኛለን። ዛሬ ለጌም የተሻሻለ እናስባለን። አይሰማም ድምፅ ነው ፍቅር የሚለው ነገር ምናለ